እንዲህ በይልኝማ አብዬ ጋሺ ተጠንቅቀህ ንዳ ነብስ እንዳታጠፋ አካል እንዳትጎዳ ጣጣውን ብዙ ነው አንተም ሳታስበው ትገባለህ እውነት ነው አውቶ ሴፍቲ ፍቅርዬ ሕይወቴ መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ሕይወቴ መንገድ ስታቋርጭ ጠንቀቅ አውቶ ሴፍቲ አብዬ ጋሺ ተጠንቅቀህ ንዳ አብዬ ጋሺ ተጠንቅቀህ ንዳ ነፍስ እንዳታጠፋ አካል እንዳትጎዳ አንተም ሳታስበው ትገባለህ ንዳ አውቶ ሴፍቲ አውቶ ሴፍቲ አውቶ ሴፍቲ እንዴት አረፈዳችሁልን የተከበራችሁ አድማጮቻችን። አውቶ ሴፍቲ ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ ዕለተ አርብ ነው። ዛሬም የእናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች፣ ጥያቄዎች እንቀበላለን። በስልክም በቀጥታ እየደወላችሁም ልትነግሩን ትችላላችሁ። 0912614817 እና 0966845434 ስልኮቻችን ክፍት ናቸው። ደውላችሁ ሀሳብ፣ አስተያየት፣ ጥቆማ፣ መልእክት፣ ጥያቄዎቻችሁን ትነግሩናላችሁ። ከዛ ባሻገር በቴሌግራም በዩቲዩብ ቻናላችን ላይም ሀሳባችሁን አስፍራችኋል። ዛሬም የምታሰፍሯቸውን ሀሳቦች መሀል ላይ ሁለቱንም የምናነሳሳ ነው የሚሆነው። የህግ ጉዳዮችንም ስለምናነሳሳ ዛሬ አንድ ኮማንደር ደረጃ ያደረሰን ባለፈው ያቀረብነው አንድ መረጃ አለ። በጣም አነጋጋሪ ስለሆነ ነው። አንድ የጋራዥ ሰራተኛ ሜካኒክ እሱ ልፈትሽ ነው የሚለው ከግቢው አውጥቶ ከባድ መኪና ለዛው እያሽከረከረ ከከተማ ሊወጣ ሲል ተይዟል። ሊሰርቅ ነበር በሚል የተፈረደበትን የጊዜ እንትን አታንሱት። ብዙ ዓመት ነው የተፈረደበት። እኔና ኢንስፔክተር ሊያከራክር የሚችል ነገር ነው። ኦፍኮርስ ተገቢ ነው አይደለም የሚለውን ነገር አንድ ሜካኒክ ወይንም አንድ የጋራጅ ሰራተኛ ሊጠገን የመጣን ተሽከርካሪ እስከምን ድረስ ነው መፈተሽ የሚችለው? ለፍተሻ ነው ወይ ይዞ የወጣው? እስከምን ፍተሻ አይደለም፣ ለፍተሻ ነው ወይ ይዞ የወጣው? እንግዲህ ለፍተሻ ነው የሚለው እሱ። እንዴ ታዲያ ለፍተሻ ነው የሚለው እንጂ አላለም እኮ ሊሰርቅ ነው አይደል? አመነ እኮ የሚል መረጃ ነው የኔ። አመነ የሚል የለም። ኮማንደር ደረጀ ቅድም ስከራከረው ማን ስጠይቀው ነበረ። ብቻ ቆይ እስቲ ቆይ እና አሁን ክርክሩን ጀመር ነው እናወራበታለን። በነገራችን ላይ ይሄ ምናልባት ጋራጅ ለምትሰሩም ወንድሞቻችን ጥሩ ሀሳብ እንትንም ስለሚሆን ነው። አስቀድመን ግን የአጋሮቻችንን መልእክቶች መስማት ይኖርብናል። ምቹ ዲጂታል ብድር 3 ሚሊዮን በሚሆኑ ሂሳቦች የሰጠው ብድር ከ60 ቢሊዮን ብር በላይ ተሻግሯል። በስልካችሁ በአንድሮይድ ስልካችሁ አፕሊኬሽኑን አውርዱና አሁኑኑ ብድር ጠይቁ። በ9 ሰከንዶች ውስጥ ብድራችሁን እዛው ስልካችሁ ላይ ታገኛላችሁ እያለን ነው። ዘንባባ ሁሌም ስለ ጤናው ይጨነቃል። ሁሌም ለጤናው ያስባል። የተሟላ ላቦራቶሪ ዘመን ሕክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24 ሰዓት 7ቱንም ቀን እናንተን ያገለግላል። ወንጌላዊት ሕንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት።
ፒክ ድራይቨርስ ከዚህ በኋላ አሽከርካሪዎች መንጃ ፈቃዳቸውን ለመታወቂያ ብቻ መገልገል በኋሊት ይዞ መዞር ቀረ። ወደ እኔ ኑ፣ መንጃ ፈቃዳችሁን ይዛችሁ እንደ መንጃ ፈቃዳችሁ ደረጃ ስልጠና ወስዳችሁ ወደ ስራ ተሰማራላችሁ እያለን ነው። ቀጣሪዎችም አሽከርካሪ ለመቅጠር መውጣት መውረድ መጉላላት የለም። ሐሳባችሁን እኛ ላይ ተዉት። የምትፈልጉትን የአሽከርካሪ መጠን፣ የምትፈልጉትን የመንጃ ፈቃድ አይነት፣ የምትፈልጉበትን ጊዜ ብቻ አሳውቁን። ባላችሁበት ጊዜ በምትፈልጉት መጠን በምትፈልጉት አይነት ስልጡን የሆኑ ብቁ የሆኑ አሽከርካሪዎችን ከሙሉ ዋስትና ጋር እናቀርባለን እያለን ነው። ማለዳ ፎም ምቹ መኝታ የጥሩ እንቅልፍ መሰረት ነው እያለን ነው። በማለዳ ፎም ጎናችንን አሳርፈን ሌሊቱን በሰላም አሳልፈን በተነቃቃ ስሜት በብርቱ ጉልበት ማሽከርከራችንን እንጀምር እያለን ፕሮግራም ስፖንሰር አድርጎ እያስደምጣችሁ ነው። አያት ዞሮ መግቢያዬ በአዲሱ ካሳንቺስ አያት ሳይት በ15% ቅድመ ክፍያ በማስታወቂያ ዋጋ ኑ ቤቶችን ተረከቡኝ ያለን ነው። በካሳንቺስ ብቻ አይደለም፣ በሌሎች ሳይቶችም አፓርትመንቶችን፣ ሱቆችን ገንብቶ ኑ ጥሪት ያዙ፣ ገንዘባችሁን ትክክለኛ ቦታው ላይ አውሉት ይለናል። አዲስ ባንክ ኮከብ 870 መሰላል ላይ በመደወል አፕሊኬሽኑን በማውረድ የአዲስ ባንክን ሞባይል ባንኪንግ አገልግሎት መገልገል ጀምሮ በርካታ ጉዳዮችን በቅጽበት መፈጸም ትችላላችሁ ይላል። ስፖንሰሮቻችንን አጋሮቻችንን ከልብ እናመሰግናለን። የእናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች፣ ጥያቄዎች አውቶ ሴፍቲ ብላችሁ በአማርኛም በእንግሊዝኛ በዩቲዩብ ቻናላችን ላይ አስፍሩልን። በቴሌግራም ቻናላችን ላይ ላኩልን። ከዛ ባሻገር ከመልእክቶቹ በኋላ ደግሞ በቀጥታ በሁለቱም ስልኮቻችን እየደውላችሁ ሀሳቦቻችሁን ትነግሩናላችሁ። አስቀድመን ግን ቆንጆ መልእክቶቹን ታስደምጠን የአጋሮቻችን መልእክቶች እንስማ። ብድር ለመበደር ምን ያህል ርቀት ይጓዛሉ? በስሙ ያለችውን አንድ ጥሪት እስከ ማስያዝ ወይስ ለአበዳሪ ጠብር ግፍ ብሎ ሰላምታ እስከ መስጠት? የአበዳሪ ፊት እየገረፈው ደጅ እስከ መጥናት ወይስ እንዴት ደግሜ ልጠይቅ ብሎ ከራስ ጋር እስከ መሟገት? እርስዎ ይህንን ሲያወጡ ሲያወርዱ ምቹ ያለምንም ማስያዣ ከ3 ሚሊዮን በላይ ለሚሆኑ አካውንቶች እስከ 60 ቢሊዮን ብር በሞባይል ብቻ እያበደረ መሆኑን ያውቃሉ? ያለ ማስያዣ ብድር አለ። ላንቺ ያለምሽውን እውን ለማድረግ ለምትሮጪው፣ ላንተም ነገ ተቀይሬ ብለህ ለምታልመው፣ ለእናንተ ብቃቱ ኖሯችሁ ግን ለሥራ ማስኬጃው እጅ ላጠራችሁ፣ ወይኔ ምኔን አስይዤ ልበደር ላላችሁ ያለ ማስያዣ ብድር አለ። ምቹ በሁሉም የሥራ መስክ ለተሰማሩ ያለምንም ማስያዣ እስከ 300 ሺህ ብር ያበድራል። በማንኛውም አንድሮይድ ስልኮች ላይ አፕሊኬሽኑን ዳውንሎድ በማድረግ ያለሙትን ያሳቁ። ምቹ ያለ ማስያዣ ምቹ ነው። በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የሕክምና ተቋም በልዩ እንክብካቤ ሕክምናን ማግኘት የልቦ መሻት ነው። ታዲያ የምኞተው እንዲሳካ አንድ አንጋፋ የሕክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የሕክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የሕክምና ማዕከል ዛሬም አንጋፋው የሕክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የሕክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላቦራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ሕንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔን ጭምር ነው። ዘንባባ የሕክምና ማዕከል። ልጅ ትምህርት ቤት የትምህርት ቤት ክፍያ ላፍታችን አይባልም፣ ያሳስባል። ሁሉም በሰዓት፣ ሁሉም በጊዜ፣ ሁሉም በአግባብ መፈጸም ይፈልጋል። ይህ ካልሆነ ያስቸግራል። ትስስሩን ከአዲስ የትምህርት ቤት ክፍያ ስርዓት ካደረጉ ግን ሐሳቡ ይቀላል። በተለያየ ደረጃ ለሚገኙ የትምህርትና የሥልጠና ተቋማት ተማሪዎች ወይም ወላጆች ክፍያቸውን ወደ ተቋማቱ ሳይሄዱ ካሉበት ስፍራ በሞባይል ወይም በኢንተርኔት ባንኪንግ እንዲሁም በአቅራቢያቸው ከሚገኝ ባንኩ ቅርንጫፍ ሆኖ መክፈል የሚያስችል ቀላልና ዘመናዊ መተግበሪያ አዲስ የትምህርት ቤት ክፍያ ስርዓት።
ክፍያ ይፈጽሙበታል። የክፍያ ጊዜ መድረሱን ያስታውሳል። ከክፍያ በኋላ ክፍያ መፈጸሙን የሚያሳይ ማረጋገጫ የጽሑፍ መልእክት ይልካል። ሕይወትን ቀለል ያደርጋል። አዲስ የትምህርት ቤት ክፍያ ስርዓት። አዲስ ባንክ፣ ለስኬቶ የታመነ። መንጃ ፍቃዱ ለምን በኪስ ይቀመጣል? እጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለወጥ ላለ ወርቃማ ዕድል አለ። ፒክ ድራይቨርስ ማዕከል በክቡሩ የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨርስ ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሬያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሱ የሚጠበቀው መንጃ ፈቃዱን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ በጠባዩ የታረቀ የሹፍርና ሕግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ስልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል። ማለዳው እንዴት ነው? ቀላል ነው ብለው የመረጡት ነገር ቀኑት ላይ የሚፈጥረውን ክፍተት አስተውለውት ያውቃሉ? ማለት ብሩህና ውጤታማ ሆነው እንዲያሳልፉ የምሽት ረፍቶ ዋናው ነገር ነው። ስለተኙ ብቻ በቂ ረፍት ያገኙ። ፍራሹን ይመልከቱ። ማለዳ ፎም ነው። አዎ ልክ ነው። ምቾቱ፣ ረፍቱና ፍላጎቱ በጥራትና በልዩነት በማለዳ ፎም። ማለዳን ሳሉ እንዳይወሱ። ከማለዳ ጋር አዲስ ሕይወትን ይጀምሩ። ከብሩህ ማለዳ ጋር ይወዳጁ። ማለዳ ፎም የሚገባውት ምቾት። ማለዳ ፎም። ማለዳ ፎም። ምቹና ቀልጣፋ ጉዞ ይፈልጋሉ? እንግዲያውስ ሊትል አለሎ። ከሊትል ጋር አብረው ሲሰሩ ትርፋማነቶ የተረጋገጠ ነው። ሊትል በሀገራችን የሜትር ታክሲ ትራንስፖርት አገልግሎት ዘርፍ በብዙዎች ዘንድ ተመራጭ የሆነ አስተማማኝነቱ የተመሰከረለት ለአጠቃቀም ምቹና ዘመናዊ የጉዞ መተግበሪያም ከ400 በላይ ለሚሆኑ ድርጅቶች የሜትር ታክሲ ትራንስፖርት አገልግሎትን ቀዳሚና ተመራጭ አቅራቢ በመሆናችን ለሜትር ታክሲ አሽከርካሪዎች አስተማማኝናም ቀጣይነት ያለው የስራ ዕድልን አመቻችተናል። የሊትል ቤተሰብ በመሆን ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማ ጥቅሞችን፣ ዕለታዊና ሳምንታዊ ቦነሶችን ከአነስተኛ ኮሚሽን ጋር ያግኙም። ዛሬውኑ የሊትል አጋር በመሆን የሥራ ሕይወቶንም ያዘምኑ። ታዲያ ምን ይጠብቃሉ? 7933 ላይ በመደወል ይመዝገቡ። ጉዞውን በሊትል ያስጀምሩ። ሊትል አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላል የሚያበሰርን ዛሬም እንደ ትናንቱ ታምነን ከቀድሞም ዘመንን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁንም ወደ 7760 ወይንም በ0977 60 60 60 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኘው። አያት ዞሮ መግቢያዬ። No,
ክኖር ጥፍጥ ላለ ወጥ ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁል ጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሦስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ታላላቅ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊ ዛጋ፣ ስዩም መቃ፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ 2 መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን ኤግዚቢሽን ማዕከል ይሁላችን። ሴንቸሪ ፕሮሞሽንና ኤቨንት አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ ዛሬ እናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች፣ ጥያቄዎች በቀጥታም በቴክስትን በጽሁፍም የምንቀበልበት ቀን ነው እና አንድ አድማጭ ኢንስፔክተር አስገብቷል። አንድ አድማጭ ወደ ፌዴራል ፖሊስ 2 መረጃ ነበር የመጣለን። አንደኛው ራሱን አሁን አየር ላይ አስገብቻለሁ። አንደኛው ቅዳሜ ቀን አንድ ግለሰብ ከትራፊክ ፖሊስ ጋር አምባጓሮ ይፈጥራል። ፉሪ ላይ ትራፊክ ፖሊሱ ህግ በማስከበር ላይ ነው ያለው። ሲያስቆመው ለምን ታስቆመኛለህ? እንዴት አንተ ታስቆመኛለህ? በሚል ከመኪና ወርዶ ሊደባደብ ሲል የአካባቢው ሰው ያስጥለዋል። ትራፊክ ፖሊሱ ሊደባደብ የፌዴራል ፖሊስ ትራፊክ ፖሊስ አባል ነው። እሺ ከዛ ማለት ሸሸው ወንጀል እንዳይሰራ ማለት ነው ትራፊክ ፖሊሱ። የአካባቢው ሰው ደግሞ እንዴት ህግ አስከባሪ እንደዚህ ታደርጋለህ በሚል በነገራችን ላይ የግድ ለሲቪል አይደለም የሚያደርገው ሰው ለጥፋተኛው ነው የሚታገለው። ይሄም በጣም አንተ ይዘው ሰው ራሱ ይዘውት ለህግ መቅረብ አለበት ብሎ ለፌዴራል ፖሊስ ደውሎ አሳውቀው ፖሊስ መጥቶ ይዘውት አሁን ንፋስ ስልክ ላፍቶ ታስሮ እየተጣራ ነው። ግን ህብረተሰቡ ነው ይሄን ያደረገው። በነገራችን ህብረተሰብ እንደዛ ነው። በነገራችን እና እሱም ብቻ አይደለም ፖሊሱ ወይኔ በዳዩ ፖሊሱን ቢሆን ሰው ፖሊሱ ላይ ነው የሚፈርደው። አንዱ ነገር ደግሞ እንትን ያለኝ ነገር እኔ እከሌ ነኝ ብሎ የሆነ የመመካት ነው እንዴ እንደዚህ እንትን ፎቶግራፍ ከሰው ጋር ከእንትን ጋር በማንሳት እኮ ከሌ ዘፈረኛ አይነት ነገር ፕሮፋይል ላይ ፎቶግራፍ እንደዚህ አይነት ሰዎች አሉ እኮ። ገና ህግ ለሁሉም እኩል መሆኑን ፌዴራል ፖሊሶች ያሳይተውናል። በጣም ከልብ ነው የምናመሰግነው። ይሄ አባላችን አሁን አየር ላይ ያለው የፌዴራል ፖሊስ አባል ነው። ሳጅሙ ተበደለ የነበረው አይደለም ይሄ ሌላ መቴ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እኔ በሶስተኛው ወገን ከማቀርብ ራስ የገጠመን ነገር እንድታቀርብ ነው። ምን ገጠመህ እስኪ ንገረኝ። እሺ፣ በቅድሚያ አመሰግናለሁ። ሳጅም ምትኩ እባላለሁ ከፌዴራል ፖሊስ ቁጥጥር ነኝ መንገድ ላይ እና ምርመራ ክፍል። እኔ ምንድነው ሞተር መንጃ ፈቃድ ተፈሪ አውጥቼ ነበርና 2 ዓመት ሆነው የእድሳት ጊዜ ይፈለጋል ሲሉኝ በእኛ አሳደስኩ። ይሄር ላሳድስ እዚህ ላምበረት ሞሶብ ላይ ነበር ያወጣው 2016 ነው። አሁን 2 ዓመት ሞላውና ቴምፖራሪ መንጃ ፈቃድ ነው። አሁን ቋሚ ለማድረግና በመስሪያ ቤቱም አስመዝግበህ ስራ ሞተር ለመንዳት ነው እንግዲህ። ወደ ሞተር አጀብ ክፍል ገባሁና እሺ ከላሳድስ ሲሄድ ላምበረት አካባቢ ምን አሉኝ፣ ቅጣት አለብህ አሉኝ። እኔ ላይሰንሱን አንድ ቀን ነድቼበት አላውቅም። ቅጣት አለብህ አሉኝ። ከዛ መንገድ ትራንስፖርት ነበርና
አይ እኔ ነድቼበት አላውቅም። አንድ ቀን ከመሳቢያ ወጥቶ የማያውቅ መንጃ ፍቃድ ለምን እቀጣበታለሁ ብዬ አቤቱታ ሳቀርብ 22 መክሊት ህንጻ ሄደው አለኝ። ከዛ ሳመለክት ቅሬታ ክፍል ማንም ሊሰማኝ ዝግጁ አይደለም። እንዴት ባልተነዳበት መንጃ ፍቃድ እቀጣለሁ? የት ነው ስል አቃቂ ቃሊቲ ነው። በሄልሜንት ነው። አሁን ላይ ወለዱ 3200 ብር ሆኖብሃል አሉ። በሄልሜንት ነው የተከሰስከው? እርከን አንድ ነው። ሄልሜንት አልለበስክም። ሄልሜንት 11 ምናምን የሚጀምር ነው 86 መጨረሻው። እሱ ስልክ የኔ አይደለም። ኦኬ። አንድ ቀን ተነርቶባት በማያውቅ 3200 አስከፈሉ። ቆይ ምን ግልጽ ለማድረግ መቴ አንተ የምትሰራው ስራ ቦታ የት ነው አሁን ያለው? ክሱ በሚከሰስበት ጊዜ የት ነበርክ? ቃሊቲ ነው የምትሰራው? እኔ በዛን ሰዓት አዳማ ነበርኩ። አዳማ ስራ ላይ አዳማ ግዳጅ ላይ ነበርኩ በቀኑ። ከዛ ወደዚህ ተቀየረ። አሁን በቅርብ ነው የመጣሁት። እሱ ደግሞ ማስረጃ አለኝ አባላትና አመራር በቀራዊ ግዳጅ ነኝ ብዬ ትነግራቸውም 22 ያሉት 15 ቀን ጠብቅ። እኔ ደግሞ እድሳት አስቸኳይ ስለነበር ማደስ አለብኝ ተነጋገሩና መፍትሄ ስጡኝ አልኳቸው። ማደስ ከፈለግ 3200 ብር ክፈል። አይ ቅሬታ አለኝ ካልክ 15 ቀን ጠብቅ፣ ወለዱ እንዳይወድ እናገድልሃል አሉ። እኔ ደግሞ አስቸኳይ ስለነበር ከፍያ አደስኩ። ይሄ ተገቢ አይደለም ነው። ምክንያቱም እኔ አንድ ቀን አሽከርክሬ በማላውቀው መንጃ ፍቃድ እንዴት ይሄን ያለ ብር እቀጣለሁ? ምንም ማስከርከር የሚቀርም ሲጀመር ቅጣትም እኮ የለብህም አይደል እንዴ? ልጁ ይጠራልኝና የቀጣኝ አካል እንነጋገር። እኔ ከሆነ ከዛም በላይ ልከፍል እችላለሁ፣ ችግር የለውም ስላቸው ማንም በቃ 15 ቀን ጠብቅ፣ አሰራራችን ደንብ አለ። ገንዘቡ እኔ ገንዘቡን ካወጣሁ በኋላ ምን ያደርግልኛል? ለምንድን ነው እንደዚህ አይነት ነገር የሚፈጠረው ስል እኔ ቅሬታዬንም በፎቶ ይዤ ሄድኩኝ ወደ ክፍሌ። እዛም አመልክቻለሁ። እስካሁን ማንም ሊሰማኝ ዝግጁ አይደለም። ብቻ አቃቂ ቃሊቲ እንኳን መፍትሄ የሚሰጥህ የለም። ከዚህ በላይ ሲስተሙን ይታያል። ተቀጣል የሚል ምላሽ ነው ያገኘው። እንግዲህ አድማጮቻችን እንዲረዱ የምንፈልገው ነገር ይሄ አሁን ፖሊስ ስለሆነ ብቻ አይደለም። አንደኛ መንጃ ፍቃዱ ጊዜያዊ መንጃ ፍቃድ ነው፣ ነርቶበት የማያውቀው ነው ግዳጅ ያለው እንጂ እሱ በዚህ ጊዜ ደግሞ አዲስ አበባም የለም ግዳጅ ላይ ነው ያለው። ይህን ማስረጃ ለማምጣት ደግሞ ከፌዴራል ፖሊስ የትራፊክ ቁጥጥርና አደጋ ምርመራ ክፍል ማምጣት ይችላል። ይሄን በጣም ቬሪ ሲምፕል ማለት እንዴት ይከብዳል? ማስረጃውን አንጣና እዛ ሌላ ኢንስፔክተር ሳጅን ያንተንም ጠይቀው የተቀጣህ ወይንም ስታሽከረክር ሄልሜት አላሰርክም የተባልከው በምን አይነት ታርጋ ሞተር ሳይክል ነው? ምንም ታርጋ የለውም። እዛ የሚያሳይ ሲስተም ላይ ምንም ታርጋ የለውም። እንዴ ስልክ ቁጥሩ የተመዘገበ እኔ አይደለም። ስልክ ለዛ ነው ቁጥሩ እኮ ቁጥሩ የሱ ቁጥር ተጠቅሶ እንጂ የሆነ ስለበላጡ ሰንበሪ አጥፍቶ ሄዷል። እሱ ተከሷል፣ አልተቀጣም። ቁጥር ግን ያስመዘገበው የሌላን ሰው ቁጥር ያስመዘገበው አይደለም። እንዴት ያስመዘግባል? ያየ ሰው ነው እንጂ የሚመዘግበው። አሁን እኔ በሆነ ይሄንን አይደለም ታርጋ ሳይመዘገብም እንዴ ጥፋቱን ስትፈጽም የያዝከው ተሽከርካሪ ታርጋ እኮ ይኖራል አይደል እንዴ? በጣም ቀላሉ ነገር አይደለ? ዳኝነቱን ለማየት ከተፈለገ ይሄ ስልክ ቁጥር እዛ የተመዘገበ ስልክ ቁጥር አለ አይደለ? ደውለህ ትጠራለህ። ስትጠራ ይሄ ሰውዬ የሚያሽከረክረው ሞተር ሳይክል አለ፣ እርግጠኛ ነኝ እሱማ ይኖራል። ስለዚህ የከሰሰው ማን ነው? የከሰሰው ሰውዬ ቁጥሩን አስታውሶ በማስቀመጥ ይሄን 2000 ምናምን ብር እንዲከፍል አስደረገ። ኃላፊነት እንዲወስዱ ማድረግ አለባችሁ። እኔ አሁን አንተ ያቀረብንበት ስላስፈታንበት ምክንያት ሳጅን ምን መሰለህ፣ ሌሎች ሰዎች በእንደዚህ አይነት በጣም ብዙ ችግር እያዩ ነው። ይኸው ግልጽ የሆነ ነገር ነው። አመራሮችም ኃላፊዎችም የትራፊክ ማኔጅመንት እንዲያውቁ ግልጽ የሆነ ነገር ነው። አንተ በግዳጅነት ያለው ምንድነው ስሙ አዳማ ነህ። ሁለተኛ ጊዜያዊ መንጃ ፈቃድ ነው ያለው። የምታሽከረክረው ቢሆን ኖሮ የፖሊስ ሞተር ነው የምታሽከረክረው። የሆነን ለመናገር የፖሊስ ሞተር ደግሞ ትራፊክ ማኔጅመንት ተቆጣጣሪዎች አስቁሞ ይከሳሉ ማለት አይቻልም። ምክንያቱም እናንተ ሕግ አስከባሪዎች ስለሆናችሁ ሄልሜትም ሳታረቁ የምታሽከረክሩ ፌዴራል ፖሊስ አይደለም፣ ማንም ፖሊስ አይቻል አቅም ይሄንን መገንዘብ ይቻል ነበር። እኔ እንደውም ያልኩት አንተ ፌዴራል ፖሊስ ባለኛ አትልም ወይ ዩኒፎርም ለብቻ ደግሞ የሄድኩት አለኝ። ምን አለ መሰለህ አሁን እኔ የተባለው በቀላ አዱኛ በሚባል ተከሳል አቃቂ ቃሊቲ ስታሽከረክር ነው። በቀላ አዱኛ ማለት የትራፊክ ፖሊስ ወይ ማነው ትራፊክ ማኔጅመንት ሰራተኛው ነው። እዛ የቀጣ ልጅ ይሄ ነው የተባልኩት። ሰሌዳ የለውም፣ ስልክ ቁጥሩ ምን አይደለም። መንጃ
ቁጥሬም በስህተት ከገባ እናንተ ለምን አታዩልኝም? እኔ ቅሬታ አለኝ። አልከፍልም ይሄን ብር ማስረጃ አለኝ። እኔ አዳማና ሞጆ ነው የሻለቃ መቀመጫ፣ እዛ ነበርኩ። ደብዳቤ ካስፈለገ መስሪያ ቤቴ ላይ ያመጣለሁ ብዬ ምንም ሊሰሙ ዝግጁ አልሆን ሲሉ እኔ ቅሬታዬን አቅርቤ ፎርም አለ ፎርሙን ሙላለኝ። ፎርሙን ሞላውና ለማስረጃ የሚሆነኝ ፎቶ አንስቼ መጣሁ። ከዛ እኔ እንደውም ክፍሌ ላይ ለምን ዘገየ ምናምን ስብሰባ ነበር። ለምን ዘገየ ሲባል ለኮማንደር ሙሉነህ አበራ ያለውን ዲቴል አስረዳሁት። አይ አይሆንም እንደዚህ አይነት ነገር ፌር አይደለም ምናምን አለኝ። እኔም ወደ ሚዲያ እንዲቀርብ ያነሳሳይ ነገር ይሄ ነው። ምክንያቱም እኔ የደረሰብኝ በሌላ ሰው የሚደርስበታል አይደለም። በርካታ ቤቱታ አቅራቢ ያለ ግን ቢያንስ ቅሬታን እንኳን ሊሰማ የሚችል አካል ሊኖር ይገባል። እዛ አካባቢ ስንት ሰው ገንዘብ ኖሮ 60 ሺህ ብር 40 ሺህ ብር ከፍሎ እንደገና ሊከራከር ይችላል። እኔ እኮ አልገባኝ ነገር እኔ ምንም ቅጣት የለብኝም ብዬ የተቀመጡ ሰውዬ ራሴን ተጠንቅቄ የሚሄድ ሰውዬ በስህተት ምክንያት 60 ሺህ ብር ደርሶብኛልና 60 ሺህ ብር ከየት ላምጣ? 60 ሺህ ብር ከፍለን የምትቀጣጣል ይህን ለምን በራስ ደርሶ ሞሶብ ላይ እኮ ስጠይቃት እንደዚህ አይነት ሲስተም ከአሁን በፊት ህዝብ አንድ ላይ አሳድስ መጥቶ 75 ሺህ ብር ሆኖበት አልቅሶ የሄደ ልጅ አለ አለች። ያንተ ጥሩ ነው አለች። ለምን ይከፍላል? ለምን ህዝብ ለምን እንደዚህ አይነት ገንዘብ ምንም በማያውቀው ይከፍላል? ወይ ግንዛቤ ለሌለው ተቆጣጣሪ ይዛ ያንዱን ለአንዱ እየመዘገበ በጣም አስቸጋሪ ነው የሚሆነው። እውነት ነው። በጣም እናመሰግናለን። ከልብ ነው የምናመሰግነው። እሺ ክብር ይስጥልኝ። ሌላው ነገር ምን መሰለህ፣ አቤቱታ ተቀረበ 15 ቀን ምንድን ነው የሚያስፈልገው? ቴሌ የእውነት እኔ አቶ መሐመድ በጣም ከልብ አመሰግናለሁ። የቴሌ ስራ ኃላፊ ናቸው። ራሳቸው በራሳቸው ስልክ ነው የደወሉልኝ። ደውለው አንድ ዴዲኬትድ የሆነ ሰው ከኛ ጋር የሚገናኝ ይቀመጥ እንጂ እኛ በሰዓታት ውስጥ መረጃውን እንሰጣለን መስጠት ይችላል። ለምንድን ነው ጊዜ የሚያገናኙም ነገር አይደለም። ከፍላም አይደለም መሆን ያለበት እዛው ለምን አይጣራም? የሚያገናኙም አይደለም። አንድ ገብቷል። እሺ ከቴሌ ጋር የሚያገናኘውም እኮ አይደለም። የዚህ እኮ ግልጽ ነው። የቀጣውን አካል ጠርተህ ቁጭ ብለህ ማናገር፣ ምን አይነት ሞተር ነው ይዞ ነው የቀጣኸው ብለህ ማናገር፣ በየትኛው ታርጋ ነው የቀጣኸው? አስቸጋሪ ነገር ነው። ተናስተልን ሰላም ነው አለን ማንም በል እንተዋወቅ። ስሜ ትንሽ ቆየኝና ትንሽ አጋጥሞኝ ነበር። ቆይተህ ትነግረናለህ። እሺ ምን ገጠመ? ፌዴራል ፖሊሱ የተባለው አሁን የሳጅን አይነት እሺ ከዚህ በፊት ያው 2016 ላይ ነው እኛ ፌዴራል ፖሊሶች ነበርና አንተም ፌዴራል ፖሊስ ነበርኩኝ እና አሁን ለቃል አለቀኩም ስራው ላይ እና ነበርኩ የምትለው ነኝ በለኝ ነው ያባቴ ነኝ ነበርኩ ስራ ፈጥታል አንተ እሺ እየሄድን ነበረ ወደ ታራሚዎች ይዘን እሺ በመኪና ማለት በፒካፕ እሺ ጎሮ ላይ ተዘጋግቷል። ጎሮ ላይ ተዘጋግቶ ክላክስ ብናረግ ሊከፈት አልቻለም። እሺ ከዛ ምን አደረግን? በህገ ወጡ በቃ ክላክስ እያደረግን ያለን አማራጭ ፍርድ ቤት ያው ሰዓት ስለሆነ እውነት ነው። በህገ ወጡ ሄደን ክላክስ እያደረግን ስንሄድ አደባባይ ላይ ሁለት ሲቪሎች ናቸው ትራፊክን ይዘውታል። እሺ ወርደው ማለት ነው በቃ እነሱ ናቸው የዘጉት። በቃ ወርደው በቃ ሊመጡት ማለት ነው ትራፊክ ፖሊሱን ትራፊክ። እሺ ከዛ እኛ ምን አደረግን? በቃ ያው ሚኒዘር ያደረገ መቼም ያው ትራፊኩ ሲያዝ ወረደና ያው ያለውን ነገር ነካ አድርገን አንበረከክ ናቸው። እሺ በወቅቱ ፖሊስ አለ ዳር ላይ ፖሊሶች አሉ፣ ግን እያዩ አልነበረም። የሚገርመው ነገር እኛ ስንወርድ ነው በቃ ያዩት። ምንድን ነው ብለው ሁኔታውን ያስተዋሉት እና ስንወርድ አዩ። ቶሎ ብሎ ያው እኛን እነሱ መጡ፣ አስረከብን ፖሊሶች። ያው ፍርድ ቤት ሰዓት ስላለፈብን የእኛ ምንድነው አማራጭ ወደ ፍርድ ቤት ነው በቃ መሄድ ነበር። እነሱ እንዲጨርሱ አድርገን ወደ ፍርድ ቤት ሄድ ነው አስረክባችሁ እናንተ እስረኞችን ይዛችሁ ወደ ፍርድ ቤት ሄዳችሁ። እሺ ፍርድ ቤቱ ሰዓት ካለፈ ወደኛ ስለሆነ ያው አቤቱታው እና አሉ በቃ የሆነ ትራፊክን የሚማቱ ወይ የሚዝቱ አሉ። የሚገርም ነገር እነዚህ አሽከርካሪዎች ናቸው። እንደው በምን ምክንያት እንደሆነ አላወቃችሁም? ያው ቸኩላችሁ አላወቅንም። እኛ እሱን ቸኩለን ስለሆነ ነበር ሄደናል። እና
የሆነ እኔ መመካት የሚባል ነገር አለ። አሁን እኮ ዛሬ ታየው እሱ ነው እኮ። አንዳንድ ዝም ብሎ የሆነ በወሬም በምንም ልቡ ያበጠበታል። በነገራችን ላይ በየሰፈሩ የሚያቅራራ እኮ ያዙ ይልቀቁኝ የሚላለ በየሰፈሩ የነገራችን ላይ ፕሮፋይል ላኮ የአንዱን የስራ ባለስልጣን ፎቶግራፍ አብሮ ተነስተው ፕሮፋይል እዛ ጋር ያስቀምጣል። አሉ ይታወቁም አሉ እኮ በየቦታው አሉ። ይሄ ነገር ነው በቃ ሁሌ ትራፊክ ቢሆን አሁን ጥፋተኛው ቤቱተው ሰውም አይለቅም እንጂ ሰው ይጮህበታል እኮ። በነገራችን ላይ ትራፊክ ፖሊስ ቢሆን ጥፋት ሰው ትራፊክ ፖሊስ ላይ የሚረባረበው እኮ አልኩ እኮ አንዳንዴ በቃ እንደዚህም ስላለ እንደው ይሄን ነገር እውነት ነው። እናመሰግናለን። እሺ ወንድሜ ሰላም አለ። እሺ ህግ አስከባሪ መንካት በነገራችን ላይ ጥፋት እንኳን ቢያጠፋ መሆን ያለበት ወደ ህግ ነው መሆን ያለበት እሱ ነው። ምንም ጥያቄ ምክንያቱም ምን መሰለህ ህግ አስከባሪው ከተናቀብህ ህጉ ይናቅብሃል። በቃ እኮ ምንም ነፃነት የለም። ስለዚህ ይህም ማወቅ ያስፈልጋል። ጤና ይስጥልን። አለን ሰላም ነው። ሰላም እንዴት ናቸው? አለን ይመስገን። ማንም በል አቤል እባላለሁ። አቤል ከየት አካባቢ ነው አቤል የምደውለው? አሁን ኮተቤ። መንገዱ እንዴት ነው? ጥሩ ነው አሁን ያለው? አሁን ትምህርት ስላልጀመረ ሰላም ነው። ለነገሩ አሁን ክረምት ላይ ጥሩ ነው ያለው። ክረምት ላይ ምንም አይልም። እሺ ወደ ሀሳብ እንግባ። ሀሳብ አንድ ሁለት አስተያየት ነበር። አሁን አንደኛው የፌዴራል ፖሊሱ ትራፊክ ይማታሉ እንደዚህ ምናምን በማለቱ እርግጥ ትራፊክ የሚያንገራግሩ ብዙ አሉ። ግን አንዳንድ ትራፊኮች ግን በቃ ኢቭን እንኳን እናትበዳ ብሎ የሚሳደቡ ትራፊኮች እሱ ነው። አዳምጠኝ። እኔ እውነት ለመናገር በጣም ቃሉ ራሱ በጣም ያስጠላል። ማለት እዚህ አይመጥንም ይሄ ቃል አይመጥንም። ግን እኔ እስከ ሞተር ታርገው ልነግርህ እችላለሁ። 219 የካ ክፍለ ከተማ የሚታ ሞተረኛ ማለት ነው። እሱ በቃ እንደዚህ ብሎ እናትበዳ ብሎ የሸርሙጣ ሊብሎ ኧረ እባክህ በዛ በራስ ላይ ታርግልን ቃሉን ካረለም ለማለት ነው። አየር ላይ እንደዚህ ብሎ ምሳሌ እንደዚህ ሲባል የማይወድ ሰው አለ። አሁን ወርዶ እዚህ ትራፊክ ጋር የሆነ ሰው ቢጨቃጨቅ ሊጣላ ግን እንትን ማለት ድራይቨር ማስረጃ መያዝና ይህ ሰውዬ ወደ ህግ ቦታ ይዛካተድም እንዴ? እንደውም ተሳድቦ እኮ ህግ ገብተን እኮ አይደለም እንደዚህ የእውነት የፖሊስ ዲስፕሊን ውስጡ አለሁ አይደለ? ውስጡ ነበርኩ አይደለ? ከፍርድ ቤት ይወጣል። እዛ ዲስፕሊን ያለው እዛ ፍርድ ቤትን ቢሄዱ በጣም ከባድ ነው። ነገር ግን በአሁን አንተ ባሉባልታ በምናምን ቃሉ ራሱ ያስጠላልና ማስረጃ መያዝ ነው እና እንደዛ ስለተባልክ ወርዳ አንተ በቦት ልትደባደብ ነው ወንጀለኛ አንተ እንኳ ምን እንደዛ ብላ መቃረብ ደረጃ ክርር ብትባል የአሽከርካሪው ጥፋት ነው ሊባል አይችልም። ወጥቶ ልትደባደብ ካልኩ አሽከርካሪው ጥፋት ነው። ስድብን በምንድን ነው የምትመልሰው? በዝምታ ነው። በስድብም አይመለስም። ዝም ብለህ ማለፍ ካልሆነ ቶታል ማደያ ጋር እነሱ ማደያዎች ግን ወይ የሆነ ነገር ቢደረግ ወይ የሆነ ነገር ቢታይ ጥሩ ነው። በቃ የሚቀሩት ነገር ትክክል አይደለም። በቃ እነሱ ቀርተና ሌላ በጣም የሚገርም ነው እኮ አስተያየት ሰጫቸው በጣም የሚገርም ነው። ለማንኛውም ትራፊክ ፖሊስ ውስጥ ረጉ ሀሳቡን ለመግለጽ ነው። እስቲ ማደያዎቹ በቃ ባለፈውም ተነስተዋል። ያው ካለብረህ መደረግ አለ ቁጥጥር መደረግ አለ ብለናል። ግን ቅድም መጀመሪያ ያነሳሃት ነገር እንደው በማስረጃ ማድረግ እንጂ አይደለ ከአንተ አንደበት ራሱ ሲወጣ አንተ በሆነ በጣም አፍራለሁ። የለም አይደለም ግን በማስረጃ አሁን ሰሌዳ ቁጥር ጠቅሳል። ሰውየውን እንትን ብለሃል። እሺ ለመውቀስም ለማመስገንም እንዴት እናደርጋለን? በማስረጃነት ተቀርባለህ። እንደዚህ ተብያለሁ ብትል አንተ ኦፍ ኮርስ ያው ችግር የለም። እንደውም አንዱ ምን አለች ትራፊክ ከሳይ ወረቀቱን አሳይቻት እንደዚህ ብሎ ተሳደበ ምናምን ብዬ ክሱን ታታያት። አይ እሱ ያደርጋል ነው ያለችኝ። እንደው ስለዚህ አሁን በማስረጃነት ትቀርባለህ። አይ በጣም ጥሩ ነው። እንደሱ ከሆነ አቤት እንደዚህ የታወቀ ባህሪ ከሆነ ትቀርባለህ። አንተ ያው ከጠየቁና ለፊት እንደዛ እንዳይል ይታረማል አይደል? እናመሰግናለን። አንዳንድ ሰው ሊል ይችላል። በነገራችን ላይ ውስጡም ከክፋትም እኮ ምናምን አይደለም ታውቃለህ። እናት እንደዚህ ምናምን አንዳንድ ኤሪያ ያደክበትም እንትን ይወስዳል። የለም እንደዛ አሉ። በነገራችን ላይ ህግ አስከባሪም ሆነው እንደዛ ውስጥ እና ያንተናቸው ላይለቃቸው ይችላል። እባክህ አስተያየት አድርግልኝ ነው ማለት ይሄን ያህል እንትንም ባናየው ጥሩ ነው። እንጨምር አንድ አስተያየት እንጨምር። ጤና ይስጥልን። ሰላም ነው። ሞረድ አድርገው ድምፅህን ዛሬ አልተኛውም። ተኝቼ ነው ቤት ዛሬ አልወጣሁም ስራ። ማታ ስራ ላይ ነበርክ? አይ ዓርብ እረፍት አድርጌያለሁ።
ጥሩ አደረክ። እና ሰላም ናቸው እንዴ? አለን ማንም በልገን ያው ስሜ ነው ሻምበል እባላለሁ። ሻምበል ማድረግ ነው ስም ነው በረ ሻምበል አረ ሁሌ ተናግሬያለሁ። ያው ማለት ስም ነው ስሜ ነው ኖርማል። እሺ ወጣት ብትሆንና የሻምበልነት ማድረግ ቢኖር ሻምበል አለ በነገራችን ላይ። አረ ሻምበል ሻምበል ደብል ሻምበል የኔ ጓደኛ አይደል ሻምበል ማሞ ሻምበል ማሞ ሻምበል አይደለም ሻምበል ነው። እሺ ወደ አስተያየት እንግባ። አስተያየቴ ምን መሰለህ፣ አሁን ብዙ ጊዜ አሁን እንደዚህ የህግ ሰዎች ምናምን ይባላል። ትክክል። እኔ አሁን በገጠመኝ የትላንትና ያለፈው ሮብ ዕለት እዚህ ኮዬ ጋር እቺ ቤተክርስቲያን አለች፣ የሆነ ባጃጅ መጫኛ ያለችበት ቦታ ማለት ነው። ምን ቤተክርስቲያን እንደሆነ አላውቅም። ስትነሳ አንተ ስፖኬ ማየት ነው እንደ ብድግ አለ። ወደ አራት ነው። ኧረ እሱ ተው እባክህ፣ እየሸሸን ክላክስ አደረኩበት። ግዴታ ማሳወቅ የለብኝም? አዎ ለምንድን ነው ፍሬቻ ሳይተህ ቀጥታ ለመሄድ ተሽከርካሪ ቅድሚያ ሰጥተህ ያልተነሳው? ስድብ ነው እኮ ያሉት። በቃ ይቦን ስፖኬ የተቀመጠው ለመኪናው አይኑ ነው መስታወቱ። አዎ አስሞኬ በቃ እኔ አሁን ብዙ ጊዜ ሰዎች አጥፈው ሲሄዱ ለምን አጠፍክ ተብሎ መከሰስ ያለበት ያን ነገር ነው። እንደው ብዙ ጊዜ በተለይ ያስፖኪው እንትን እኮ ሲልባቸው ነው የሚያጥፉት እኮ ሳይኖር ሲቀር እኮ ነው። መስታወቱ ሲሰበር የተሰርቆ ሲሆን የሚያጥፉት እኮ ለዛ ነው። ግን ከባድ እንዴት አድርጎ ይነዳሉ? አይንን ጨፍነ መንዳት ማለት ነው። እሺ ወይም እንደ ጋሪ ፊት ለፊት እንደዚህ ተደርጎልህ እኔ ክላክስ አድርጌ በቃ በመሪ ሸወድ አደረኩትና አለፍኩትና ሄድ መጣና ከፊቴ ዘጋና ምን አባት ፈልገህ ነው አለኝ። እሺ ምንም አልፈለኩም ቅድሚያ ልሰጠኝ ነው እንጂ አልክ። እሺ ከዛ እኔ ልክ አለቃዬ ነበረች ሻምበል እኮ እኔ በጣም ይገርምሃል፣ አንዳንዴ ነገሮችን በእይታ የማልፈው ነገር አለ፣ ነገሮችን ናቅ የማደርገው ደግሞ እንትን አለ። ገፍቶ ከመጣ ደግሞ ወንድ ልጅ ነው የሚሰማ ስሜት ይኖርሃል። አለሞቶ የተጋደ ልትሆን ትችላለህ። ከዛ ሻምበል ተው አለችኝ። ባህሪን ታውቃለች። እኔ መኪና እንኳን ስነዳም ሆነ በሶቄ እያየሁ በዚችም ያለ ሁኔታው ላይ አሳልፈሃል በጣም አልፌ ነው። በቃ እንደ ሰውኛ እንደ ትልቅ በተለያየ ነገር አይምሮህን ማሰብ ያለበት አስብብለህ እንደ መልካምነትም ለስራ እድል የምሰጠው ነገር ሊኖር ይገባል። እሺ እንግዲህ የፈለግከው ማድረግ ትችላለህ። ምናልባት ኮድ 4 ስለሆነ ሊሆን ይችላል። የኔም እኮ ኮድ 4 ነው ብታውቀው፣ የኔም መኪና ኮድ 4 ነው። አንተ በኮድ 4 አልተሰራረኝ የፈለግከው፣ የኔም ደግሞ ኮድ 4 ሊሆን ይችላል። በሊያዝ ያሰብከውን ነገር ተናገርና እንግዲህ ምን ላይ ያልኩት። ከዛ መጨረሻ ላይ ገባና ተነስቶ ሄደ እና እኔ አንዳንዴ እንደው መቼም ያው አየር ላይ ነው እንደው የህግ አካል የሆኑ ሰዎች ለኛ አሪያ መሆን ያለባቸውን ነገር እንደውም እነሱ ናቸው የተሻለ ነገርም ለኛ ማስተማር ያለባቸው። በቃ በዩኒፎርሙ የማይሆን አክት ማሳየት ይሄ መሸነፍ ነው ለነሱ። እውነቴን ነው የምልህ። የፖሊስ መኪና ነው ያዘው የነበረው አይደል? ኮድ 4 ነው አይደለም? የዩኒፎርም አለ እኮ። አይ ያው አያይዞ ነው አለ። ለምን እንደዚህ ተጠቅመው ግፉን የሚደረገው አይደለም? ግልጽ አድርገው የፖሊስ መኪና ነው ያዘው ሰውየው። አይ ኮድ 4 ነው። የመንግስት አካላት የመንግስት አካላት የሆኑ ለማለት ፈልገው የመንግስት አካል ነው ማለት ይችላል። ተቀጣሪ እኮ ነው እሱ። ኮርላ ነው ደግሞ አንዴ ይገርማል። እዚህ ሳይተንጠጋ እኔ ወደ አያት እንዴ ልክ መስመር ነው እንትን ብዬ ፍሬቻ ያርቄ ጥሩማ በኩል ነው ብራ ድፍን መንገድ አለች። መቼም ታያት አለ ወደ ወሰን መሄጃው ድፍን መስመር አለች። ወደ አያትም እንዲህ መታጠሻዋ ድፍን በዚህ ሁለት አካፋይ ናቸው። ገድሞ መጣና ሶኬ መጥቶት ሄደ። ኮድ 4 ነው። ከዛ እኔም አጋጣሚ ተመርካቶ ነበር ጭኝ በጣ ፋይፌል ነበር እንትን ያልኩት ክላክስ እያረፍለት ምናምን ተመነጫጭቆ ደርቦኝ ሄደ። እኔም ነዳሁትና ልክ ከፊት ቀደምኩትና እኔን ይሸሻለሁ ሲል እንትኑ ላይ ወጣ የባቡር እንትኑን ገጨው። ይሄ አሁን ታዲያ ስህተት አይደለም? የኔ መስቦኬ
አንዳንዴ እኔ እንደው ስለ እውነት ነው የምልህ ዲሲፕሊን ቢኖረን በምንሰራው ስራ ላይ መልካምነትን ሀሴትን ብንል እኛ የተሻለ ነገር ነው እንጂ መቼም እኔ ክፋትን ብንተው መልካምነት ነው ብዬ ነው የማስበው። በቃ ሰላም ዋሉልኝ። እናመሰግናለን። በነገራችን ላይ አሹ ይሄ መንገድ ላይ አክት የሚያደርጉ የመንግስት ሾፌር በለው የባለስልጣን ሾፌር በለው ቁጥር ስለያዝ ምን ማለት ነው? ማንም አሽከርካሪ አክት የሚያደርገው ሰው የያዘው ማሽን መሆኑን መኪናው የራሱ ጉልበት አለመሆኑን መኪና እኮ ነው። ምንም ኬት እሱ በእግር ተነስና ወርደህ ወይም በጉልበት ና የምትለው እኮ ምንም የሚችል ሰው አይደለም። የምን ፍሽካ መንፋት ነው? የመድረን ነው እኮ የምነግርህ። ስለማይ ነው አንዳንድ ጊዜ መንገድ ላይ በቃ አትንኩኝ፣ አጠገቤ አትደርሱ የሚሉ ዞር በልኝ እነሱን ሰዎችን እኔ አሁን ህግ አስከባሪ ቢሆን የእውነቴን ነው ወጥሬ የሚይዘው እንደዛ አይነቱን ሰው ነው። በቃ ስርዓት እንዲት እንደውም አስተካክል። አሁን የዚህ የፌዴራል ፖሊሱ ንፋስ ስልክ ላፍተው ወስዶ እስር ቤት አስገብተው ሁለት ቀኑ ነው። ዛሬ ፍርድ ቤት ይቀርባል። እንዴት ደስ እንዳለኝ ልነግርህ። አሪፍ ነው። እንደዚህ ነው መሆን ያለበት ነገር ነው። ማንም ከህግ በታች እንደሆነ እንዲያውቅ። አዎ ህግ ለሁሉም እንደሚሰራ ነው። እኩል ነው። እኔ ከላይ ስለሆንኩኝ ከከሌ ጋር ፎቶ ስለተነሳ ያጎት ልጅ አክስቴ ስለሆኑ ይሄን እኮ የአንድ አመራር ምናምን ዘመድ ወይ ጓደኛ ወይ ምናምን ነው። ለዛ እኮ ነው እና እንደዛ ስም ይጠራሉ ከሌ እንትን ምናምን ሰፈር ውስጥ እኮ ይወራል። የሚያሳዝነው ነገር ልንገርህ አይደለም በአማላጅነትም ይደወላል እንጂ ለምን አልነግርህም? ይደወላል እኮ ይደውላሉ። እንደዚህ ምንድን ነው ያደረገው? እኔ የኔ ልጅ የራሴ ልጅ ቢሆን መንገድ ላይ እንደዚህ አይነት ዋልጌ ሆኖ ተይዞ ከሆነ ምን አድርጎ ነው መጀመሪያ? ምን አድርጎ ነው መጀመሪያ ነው? እኔ አሁን ይኸውልህ መብቱን የሚገፉ ከሆነ ማለት ያላግባብ ተይዞ ከሆነ ያላግባብ ታስሮ ከሆነ ከተያዘም በኋላ አላግባብ የሆነ እንትን እየተደረገለት ከሆነ እሱን ልከራከርለት እችላለሁ። ነገር ግን እኔ ህግ አስከባሪን ተነስቶ እኔ ነኝ ያለሁትና ማን ይነካኛል ብሎ እዛ እንትን ብሎ ከዛ በኋላ እኔ ዘመዴ ነው አባቴ ነው ልጄ ነው ግን የሚታወቅ ነው እንዴ? እንትኑ የሚታወቅ አይደለም የሚታወቅ አይደለም እንትኑ ባለስልጣኑ ዘመዱ ወይ ጓደኛው ምናምን አውቶ ሴፍቲን ጆሮውን አሳከከ። ተወዳጅ ብስራት ኤፍኤም 101.1 ላይ ምቹ ከማስያዣ ነፃ ዲጂታል ብድር ያለምንም ማስያዣ ከ3 ሚሊዮን በላይ በሆኑ ሂሳቦች የሰጠው ብድር 60 ቢሊዮን ተሻገረ። ለአንተ ስራህን ለማስፋፋት እጅ ላጠረህ ያለ ማስያዣ ብድር አለ። ለአንቺ ያለምሽውን እውን ለማድረግ ለምጥሪው ያለ ማስያዣ ብድር አለ። ለእናንተም ራዕይ ኖሯችሁ በፋይናንስ እጦት ምክንያት ራዕያችሁን እውን ማድረግ ለተሳናችሁ ለእናንተም ያለ ማስያዣ ብድር አለ። ምቹ ከማስያዣ ነፃ ዲጂታል ብድር ነው። የዚህ ፕሮግራም የክብር ስፖንሰር የሁል ጊዜ አጋራችን ነው። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላቦራቶሪ ዘመናዊ ሕክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24 ሰዓት 7ቱንም ቀን እናንተን ያገለግላል። ሳይቃጠል በቅጠል እንዲሉ የጤናውን ጉዳይ ቸል አይበሉ ይለናል። በርካታ የጤና ምርመራዎችን በፍጥነትና በጥራት ያደርጋል። ወደ ውጭ ሀገር ለምትሄዱ ሙሉ የጤና ምርመራ፣ ለመንጃ ፈቃድ፣ የዓይን ምርመራ የመሳሰሉ አገልግሎቶች አሉት። አሁን ደግሞ የአይሲዩ ክፍሉን አድሷል። ዘመናዊ በሆኑ መሳሪያዎች አደራጅቷል። ስፔሻሊስት ሐኪሞቹን ዝግጁ አድርጓል። ጽኑ ሕሙማን ክፍል መግባት ያለባቸው ወዳጅ ዘመድ የቤተሰብ አባላት ካሉ ዘንባባ ተቀዳሚ ምርጫችን ይሁን እያለ ይህም ፕሮግራም በክብር ስፖንሰር አድርጎ እያስደመጣችሁ ነው። ፒክ ድራይቨርስ ከዚህ በኋላ አሽከርካሪዎች ስራ አጣሁ ብላችሁ መንጃ ፈቃዳችሁን እንደ መታወቂያ ይዛ መገልገል፣ በዋሌታችሁ ውስጥ ብቻ ይዛችሁት መዞር ቀረ። መንጃ ፈቃዳችሁን ይዛችሁ ወደ እኔኑ በቂና ተገቢ የሆነ ስልጠና ወስዳችሁ ብቁና ተፈላጊ የሆናችሁ እንደ ደረጃችሁ እንደ ምድባችሁ ወደ ስራ ትሰማራላችሁ እያለን ነው። አሽከርካሪ የምትፈልጉ ቀጣሪዎችም እንዲሁ አሽከርካሪ ለመቅጠር መውጣት መውረድ መጉላላት የለም። ብቁ የሆኑ አሽከርካሪዎችን በምትፈልጉት መጠንና በምትፈልጉት ጊዜ አቀርባለሁ እያለን ነው። ለዛውም በቂና አስተማማኝ የሆነ ችሎታ ያላቸው ከበቂ በላይ ስልጠና ያገኙ ሙሉ በሙሉ ደግሞ ዋስትና ያላቸውን አሽከርካሪዎች ነው የማቀርበውና ኑ ከኔ ጋር ስሩ እያሌን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ምቾት ስም አለው ይለናል። ማለዳ ፎም ነው። ጤናማ እንቅልፍ ተጨማሪ ልምድ ብቻ አይደለም፣ የሁሉም ነገር መሰረት ነው።
የዕለት ተዕለት ልማዶ ፍራሾ ሁለት የተለያዩ ስራዎችን ይሰራሉ። ለዚህም ነው እንቅልፍ ስለ ልማድ ብቻ አይደለም፣ በምን ላይ እንደሚተኙም በእርግጠኝነት ስለማወቅም ጭምር እንጂ የምንለው ይለናል። እንደ ዋዛ የመረጡት ነገር በቀጣይ ዋናውና ሕይወቶ ላይ ያለውን ከፍተኛ ተጽዕኖ ያስተውሉ ዘንድ የምንመክረው ለዚህ ነው ይላል ማለዳ ፎም። ጤናማና ሰላማዊ እንቅልፍ ቅንጦት አይደለም፣ ጤናማና ዘመናዊ አኗኗር መገለጫ ጭምር እንጂ። በጤናማ እንቅልፍ አግኝተው ምቹ ፍራሽ ላይ ተኝተው በተነቃቃ ስሜት ተነስተው በበረታ ጉልበት ማሽከርከር ይጀምሩ ይለናል። አቤት 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 ሲላል እናት እረፍ ብለህ ተኝተህ ባረፈ በማለዳ ተነስተህ ባረፈው ጉልበት ነቃ በተነቃቃ ስሜት ማሽከርከር ከአደጋም ይጠብቃል እያለ ነው ማለዳ ፎም። ዞሮ መግቢያዬ አያት ሪል ስቴት በአዲሱ ካሳንቺስ አያት ሳይትስ ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርቧል። ለ3 አስርት ዓመታት በሪል ስቴት ግንባታ ዘርፍ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካሳንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለስራ ምቹ የሆኑ ዘመናዊ አፓርትመንቶችና በቀን ከ50 ሺህ በላይ ጎብኚዎችን በሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ቅርንጫፍ ቢሮዎቻችን ጎራ ብላችሁ ተጨማሪ መረጃዎችን አግኙ ይለናል አዲስ ባንክ። በዚህ ዘመናዊና ፈጣን ዓለም አዲስ ባንክ ዘመኑን የሚመጥን በርካታ የባንክ አገልግሎቶችን በቅጽበት የሚፈጽም ሞባይል ባንኪንግ አገልግሎት እነሆ ይላል። ኮከብ 870 መሰረት ላይ ደውሉ። አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር ላይ አውርዱና ተገልገሉበት። በርካታ ጉዳዮችን በአንድ ጊዜ መከወን ትችላላችሁ። ገንዘብ ለወዳጅ ዘመድ መላክ፣ ወደ ቴሌብር መላክ፣ ወደ ኤምፔሳ ወይንም ወደ ሌላ ባንክ ማስተላለፍ፣ ለዛውም በፍጥነት። በተለይም ተማሪዎች የትምህርት ሰዓት እየደረሰ ነውና የትምህርት ቤት ክፍያን በጣም ቀላል ያደረገውን የአዲስ ባንክን ሞባይል ባንኪንግ አገልግሎት ተገልገሉበት ይላል። ይቅርታ። ሊትል ታክሲ ሊትል አፕን በመጠቀም ስትሪት ፒክአፕ ጉዞውን ሲያስጀምሩ ምንም አይነት ኮሚሽን አይከፍሉም ይለናል። ስትሪት ፒክአፕ ማለት አሽከርካሪው መንገድ ላይ በቀጥታ ተሳፋሪ አግኝቶ በራሱ ስልክ መተግበሪያ ጉዞውን የሚያስጀምርበት አሰራር ነው። ዴድ ማይል ቦነስም አለ። በሊትል ኮርፖሬት ሲሰሩ ጥሪውን ከተቀበሉበት ደቂቃ ጀምሮ ደንበኛው ጋር እስኪደርሱ ድረስ ለሚያሽከረክሩት እያንዳንዱ ኪሎ ሜትር የቦነስ ክፍያ ይመቻችልዎታል፣ ያገኛሉ። ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማ ጥቅሞችን፣ ዕለታዊና ሳምንታዊ ቦነሶችን ከአነስተኛ ኮሚሽን ጋር ያገኛሉ ይላል። ሊትል ታክሲ ነው። እናመሰግናለን። ስፖንሰሮቻችን ናቸው። እናመሰግናቸዋለን። ጤና ይስጥልን። አለን ይመስገን። ሬዲዮ አትዘጋ። እሺ አልተዘጋም። እሺ አሁን ተዘጋ። አሁን አንተ ድምፅን ከፍ አድርግ። ሰርቶ በላ እንዳንተ እድለኛ የለም መቼም። ያገኘዋል በሙከራ ነው። እንዴት ነህ? ሰላም ነው? አለን። እንቅስቃሴዎች እንዴት ናቸው? ድምፅ እዛው አጠገብህ ካለ ሰው ጋር የሆነ ወሬ የምታወራ ነው የሚመስለው እንጂ በስልክ ወደ ሬዲዮ ላይ የምታወራ አሁን መጣ። ምን ትነግረናለህ? እሺ አንድ በዲሲፕሊን ዙሪያ ባላችሁት ጉዳይ ነው ዛሬ ዲሲፕሊን ነው። እሺ ሁለት ደግሞ የሰሞኑ የአንገብጋቢ በትናንት የሰማነው መርዶ መባል ይቻላል። መርዶ ማለት ይቻላል የሰማነው ከመንገድ ትራንስፖርት የኛ እንትን ላይ ነው ያያችሁት። ቴሌግራም ላይ ተለጥፏል። ቴሌግራም ላይ የተለጠፈው ነው። ትናንትና ወጣ የተባለው ደም 5,000 ብር ያስቀጣል የተባለው በጣም ግፍ ነው። በጣም
እና እሱ ላይ ለማውራት ነው። የመጀመሪያው ግን አይደለም ኢንስፔክተር ይቅርታና እሱን ሁለተኛ እናድርገው። ከዛ በኋላ የመጀመሪያው ግን አንድ እንዲህ በስድብ ዙሪያ ያው ትራፊክ ፖሊስ አይፈጠርም አይባልም፣ የሾፌርም አይፈጠ ያው ሰው ይታደባል። የገጠመኝ አጋጣሚ ከዚህ በፊት አንድ በጣም ዘና የሚያደርግ ረዳት ነበረኝ እና እዚህ አዲስ አበባ አካባቢ ነው እንትን ያው መቆም ማንችልበት ቦታ ላይ ቆመን ትራፊክ ይዘናለች እና ይዛን እዛ ጋር ቆመን ሂድ እስኪ ለምን አልኩት ረዳቴ። ከዛ ሄደና ኧረ በእናትህ ስራ ሲላት ያው እናትህ ደስ በዚህ ተባሉት። ከዛ ደንገጡ ሲናታ ማረጊያው ግናለሽ ማረጊያው አላት እና ዛሬ ልክ አይደለም ማረጊያው ግናለሽ ብሎ ከዛ አዋጅ ቢላይ ሚስተር ናናና እኔ ከፍላለሁ ወላሂ ላዚም እኔ ከፍላለሁ እንሂድ ያለኝ ጊዜ አስታውሳለሁ እና ዘና ስላደረገኝ ነው። ዘና አደረገኝ። ሁለተኛ ደግሞ የመርዶ ለእኛ ለታክሲ ሹፌሮች መርዶ የምለው አሁን ለምሳሌ 5 ብር 35 ብር መንገድ ድርድር ላይ በዚህ ሰዓት እንደውም የዝርዝር ድረስ በጣም ገጥሞናል እና የ5 ብርም ሰው ዝም ብሎ የሰጠ ይወርዳል ዝርዝር አለን እና ያቺ 5 ብር 5,000 ብር እንዴት ታስከፍታል? አንተ ቆይ በደንብ መከራከር ስላለብን ነገር ነው። ምክንያቱም ሁሉም የኛም ቤተሰብ ታክሲ ስለሚይዙ ለምን 5 ብር ላይ ያተኮርክ? የ50 ብር መስመር 100 ብር የሚያስከፍሉ የ30 ብር መስመር 50 ብር የሚያስከፍሉ አሉ። በቃ እቺ ይሄ ተሰጠው ለምን ትንሿን ስተት ለምን ትሄዳለህ? ይሄ 45 ብር የሆነ መስመር 50 ብር ሰጥቶ 5 ብር እሱ ማሻወጡን እንሰጣለን። እሱ ችግር ይሄ አይደለም። በትክክለኛው ስተት የሚሰሩትን ሰዎች እኔ ቃልቲ ላይም በቀደም ዕለት ሰዎች እያማረሩ ስለነበረ ነው። እሺ ገብቶሃል አይደለም? ማለት እናንተ መብትን መጠየቅ ያለባችሁ አንዱ ታሪፍ ማሻሻ ቢደረግ እኔ እሱን ነው የማበረታታው። የታሪፍ ማሻሻ በኪሎ ሜትር በአግባቡ በነዳጁን ካልኩሌት ተደርጎ ቢጨመር እንደ ወቅቱ ሁኔታ እኔም አንዱ ደጋፊ ነው። ነገር ግን የተሰጠ መስመር ደግሞ ካልኩሌት ተደርጎ የመንግስት አካል ትራንስፖርት ቢሮ ነገሮችን አይቶ ካልኩሌት አድርጎ በጨመረ ዋጋ ህብረተሰቡ እኮ እናንተም ያወጣችሁት ከህብረተሰቡ ነው መጀመሪያ። መንግስት ደግሞ የሚቆመው ለብዙሃን ነው ያው እንደሚታወቀው ነው እና ይሄንን እጥፍ የሚቀበሉትን ሰዎች መቅጣት ለምን እቀበላለሁ ብሎ ለምን ቅጣቱ ላይ ለምን ትሄዳለህ? 5,000 ብር እቀጣለሁ ለምን ትሄዳለህ? ለምን እቀበላለሁ ለምን አትልም ነው? እሱ ኢንስፔክተር አሁን ባሉት ዋጋ እንሂድ አሁን ሂሳብ ልስራሉት ኢንስፔክተር የ10 ብር መንገድ 12 ተውጨናል 120 ብር ነው የሚሰበሰበው። ከ120 ብር ላይ ለተራ አስገባሪ 25 ብር ይከፈላል። የሚመጣው 95 ብር ነው። 95 ብር የአንድ ሊትር ዋጋ ስንት ነው? 180 ምናምን ብር ነው አይደል? አንድ ሊትር ዋጋ ያን እንዴት ያ ሰውዬ ያ ልጅ አይብላ አይጠጣ ናፍጣ እንኳን ቀርቶበት በቃ አለቀ። አይ ጭራሽ አወጣም። ይሄ አይደለም ይሄ ጭራሽ አወጣም አይደለም። አሁን ያየው ለምን መሰለህ ሰርቶ ብላ ይሄ ለንገር አይደለም እንዲሰሙኝ ነው። እሺ ከዛ ደግሞ ለምሳሌ ቃሊቲ አውቶቡስ ተራ 55 ብር ነው ታሪፉ። ከቃሊቲ አውቶቡስ ተራ ወርደው እዛ ኃላፊዎች ይህንን ቦታ ስራ እንትን ይሆነናል የሚሉ ሰዎች ወርደው የራሳቸው ታክሲ ያዙና እስቲ እንየው ብለው ከዛ ከቃሊቲ አውቶቡስ ተራ ከአውቶቡስ ተራ ቃሊቲ በ55 ብር ይስሩና ናፍጣ ስንት እንደሚጠቃዩት 55 ብር የ55 ብር ዋጋ 1,200 ብር ምናምን ይመጣል ሂሳቡ። የተራ እዚህ 50 ብር ይነሳል። በቃ 1,200 ብር ይቀራል። 5 ብር አትርፍ ቀርቶ የምትቀዳው ናፍጣ ከቃሊቲ አውቶቡስ ተራ ደርሶ መልክ 1,100 ብር 1,100 ብር ከ1,000 ብር በላይ ነው የምትቀዳው። ይሄ ሰውዬ ከአንድ ቢያቶ ሄደው 400 ብር በቀን ሊሰራ 50 ብር ሊሰራ ነው አይደለም። አሁን ካልኩሌት ያደረከው አዟዟርኩብኝ የሆነ 50 ለእነዚህ ሰዎች ግፍ ነው። አሁን እኮ
ሌላው ሰው ተሳፋሪውስ ይኸውልህ ተሳፋሪውስ አይደለም ተሳፋሪውስ ኦኬ ተሳፋሪውስ ምለው እኔ በደረጃ አንስማማም። ይሄ በጣም የምንሰማው ነገር ያማል። የማንም እንዴት ከመጀመሪያው እንደመጣ ነገር እናውቃለን እኛ ታክሲ ሹፌሮች አገልጋዮች ማለት ግን ይሄንን ግፍ የሚሰሩን ሹፌሮች ይሄ በጣም እንደዚህ በጣም ውግት ጋጣዎች ሆኑ ለእኛ ራሱ የሚያስደነግጡ ታክሲ ሹፌርና ረዳቶች እና ይገጥሙናል። የስራ ክፍል ኃላፊው ነው ግን ደግሞ እነዚህ እስኪ ምንም እንኳን በእንደዚህ አገለግላለሁ የሚሉትን ደግሞ እንዴት አድርገን እኒህ ብለን እራሳቸው አንድ ቀን እንደ ማሹ አንድ ጊዜ እኔ በአንድ ጊዜ እንደ መኪናዬን ይዘ እንትን አንድ ጊዜ ሄደ ስራውን ብታይ እንደዚህ ነው እንዴ ነው የሚዘገደ ነው። አሁን ያልከው ወደ ትክክለኛው መስመር መምጣት ከቃሊቲ አውቶቡስ ተራ አንድ 5L ወይም ሌላውም ዝቅ ያለ አሮጌ መኪናም ቢሆን ከቃሊቲ አውቶቡስ ተራ ምን ያህል ሊትር ነዳጅ ይፈጃል? ቆይ ካልኩሌሽን ነው። ራውንድ ትሪፑ ምን ያህል ይፈጃል? ዌቲንግ ምናምን ጨምሮ ይሄን ያህል ይፈጃል። 12 ሰው በ55 ብር ሲካፈል ወደ 600 ምናምን ብር ደርሶ መልስ 1350 ብር አካባቢ ይመጣል። ስለዚህ 1300 ምናምን አካባቢ ይመጣል። የተራ ተቀንሶ ምናምን ብቻ 1200 አካባቢ ይመጣል። አሁን ከዛ ላይ ነዳጁ ተቀንሶ ከዛ ምን ያህል ይመጣል? ከዛ የእናንተ እንግዲህ አንድ ዙር አይደለም የምትሄደው 2 ዙር 3 ዙር ልትሄድ ይችላል አይደለ? እሱ ለእናንተ የቀን አበል እና የወር ደግሞ ተቀናንሶ አንድ ባለመኪና ምን ያህል ይገባል የሚለውን ካልኩሌሽን ማድረግ አለበት። እኔም የምስማማው ነው። በነገራችን ላይ ፓርት የሚባል ነገር አለ። ሁለት ሺህ ብር የምትሰጠው እኛ 4 4,500 እና 5,000 ብር ናፍጣ ትቀዳለ። አሁን ያልከውን ሂሳብ 4 ቢያንስ እንኳን ብትሰራ 4 ቢያንስ ሞት ነው ትለክማለህ። ነገር ነው ብሩን ስንት መጣ? 4,000 ወይ 5,000 ብር መጣ። 4,000 ብር ምናምን ብር ላይ ናፍጣ ትቀዳለህ። 2,000 ብር ላይ ባለቤት ጌታ ልንሰጥም ይህ መጀመሪያ ይንሰግታል። ይህ መጉዳት አይደለም መግደል ነው። አይ ቆይ ታሪኩ ይስተካከል ነው። አሁን እኔ አንተ አንድ ወገን ብቻ ነው ግን እያየህ ያለው የራሱ ወገን ነው። የህዝብ ችግር ደግሞ አስባ እኔ ልንገርህ ለምሳሌ ከቃሊቲ አውቶቡስ ተራ ተመላልሶ የሚሰራ ሰው አለ። ጠዋት በ55 ብር ሄደ አንተ ብትል 100 ብር ቢሆን ነው ደስ የሚል አይደለ? ስመለስ አዳምጣ አንድ መካከለኛ ደሞዝ ያለው ሰው ከቃሊቲ አውቶቡስ ተራ ሲመላለስ በቀን 2 ብቻ ደርሶ መልስ እንኳን ሲሄድ እንግዲህ ከ100 ብር በላይ ነው። 100 ብርን እሑድና ቅዳሜን ብታወጣ ግድ የለም 100 ብርን ስታባዛው የት ሰው ደሞዝ ነው እዛ ጋር የሚደርሰው? አይ ደሞዝ ብቻ ታስባል። በሰው ማደሞዝ ታስበው መሸጥ ያለበት ሽሮ 500 ብር 600 ብር ማድረግ እኮ ነው አይደለም? እና ትራንስፖርት ላይ ብቻ እኔ አሁን እንደ እውነት ሀቅ ለመናገር በዛ አይነት ሁኔታ የሚቀጥልና የሚባባስ ከሆነ እኔ እዚህ ከተማ ላይ ታክሲ ሹፌር አሁንም እየሰማ በቃ ስራ ያቆም ነው። እንደሱ አይነት ነገር አይኖርም። በነገራችን ላይ ሶስት አዋጣ የለም። የተወሰነ ነገር እኔም ይገባኛል። የተወሰነ ነገር ሁኔታዎችን አይቶ አይደለም ሁሉ ሰው የእኛ ሀገር ነገር አይደለም። ትርፍን በ50% በ100% ማግኘት ስለለመድን ነው። አይደለም ሰርቪስ ነው። የላይ ያለ ሰው ይህንን እጅ ያወጣ ሰውዬ አንድ ቀን ታክሲ ሲያዝና 12 ሰው የሚጥን ሰው ማየት ጥሩ ነው። ልክ ናቸው። እሱ ጥሩ ነው። ማየት ነው የሚያልኩት መጀመሪያ ያልኩት እኮ ይኸውልህ አይ ይኸውልህ መጀመሪያ አንተ አጋኒ ደንበኛ እያጋነንክ ነው ነገሩ። አንተ የኛው ስለሆንክ ነው የምነግረው። ልቤ የማወራው ማለት ደጋግሞ ስለምታወራ
አጋሜ ደንበኛው ያጋሜ እንትን ነው እንጂ እኔም የምለው ነገሮችን ቅድም እንዳልኩት ምን ያህል ነዳጅ ምን ያህል ሊትር ይፈጃል ደርሶ መልስ የወር ወጪው ስንት ቢሆን እሱን ካልኩሌት አድርጎ የተወሰነ ነገር መጨመር ቢኖር እኔም የምቃወም አይደለም። ነገር ግን እናንተ የምትፈልጉትን አይነት ጭማሪ ደግሞ ህብረተሰቡ ውስጥ ምን አለው ብሎ ማሰብ ይፈልጋል። ከልብ አመሰግናለሁ። መልካም ቀን ይሁን። ተከራከር ነው። አይ ልክ ነው፣ መስተካከል አለበት። መጀመሪያ ታሪፉን ማስተካከል አለባት መንግስት። ከዛ በኋላ ነው ወደ ቁጥጥር መግባት። ስንት ታክሲ ነው ያሰማራው? አይደለም ኢንስፔክተር የማይሆን ነገር ነው እኮ ነው። ፋሚሊ እኮ ታክሲ ይጠቀማል፣ ግን ፋሚሊ አንተ ይወጣል። ማንም የሚጠቀም የለም። ኦፍ ኮርስ ግን ስለዚህ ነው እኮ እኔ እኮ ስለማውቅ እኮ ነው ከስራ ይወጣብሃል እንዴ። መብላት ካልቻለ ሁለቱንም ያቻቻለ እኮ እንደዛ ነው መሆን ያለው። ሁለቱንም ባለበት ታሪፉን እዚህ ጋር ገትረህ ይዘህ እዚህ ጋር ደግሞ 5 ሳንቲም ትርፍ እንዳትቀበል የምትል ከሆነ ሰው ሳይበላ መኖር አይችልም። በቃ አለቀ እኮ። አውቶ ሴፍቲን እያለምጣችሁ ነው። ቆይ ሌላ እንዳታስገባ። የኮማንደርን መረጃ እናቀርበው ማለት በጣም መነጋገሪያ መሆን የሚገባው ስለሆነ ነው። ጋራጅ ውስጥ አንድ ተሽከርካሪ ለመጠገን ይመጣል። ደቡብ ወሎ ዞን ደሴ ከተማ አስተዳደር ቧንቧ ክፍለ ከተማ ነው። አዲስ አበባ አይደለም እንዴ? አይ ቧንቧ እኮ ነው። ቧንቧን ታውቀዋል? ደሴ ነው። ደሴ ውስጥ ነው። እና ይሄ ተሽከርካሪ ከባድ መኪና ነው። ኮድ 358368 የሆነ የንግድ ከባድ ተሽከርካሪ ነው። ሊጠገን ነው የገባ የተባለው። ከዛ ይሄ መካኒክም እንግዲህ እዛ ሲሰራ ነው ያለው። እንደ ክሱ እንደ መረጃው ከሆነ ይሄ መካኒክ ማታ ላይ ወደ አመሻሽ ላይ መኪናው ዝናብ ሲዘንብ እዚህ ጭቃ ሊይዝ ስለሚችል አልወጣም እንዳይለን አስፓልት ላይ ውጭ ላይ ይቁም ይለዋል ጥበቃዋል። ከዛ እሺ ይላል ጥበቃው። ይሄ መካኒክ ይዞት ይወጣል። ከዛ ጥበቃው ትንሽ ቆይቶ ሲወጣ የለም መኪናው። ልጁ እያሽከረከረ ሄዷል ነው። የት ነው ሄደው? ከከተማ መውጫ አልወጣም። ከተማውን አልወጣም። መውጫ ደረሰ። ፖሊስ ይዘዋል። መውጫ ላይ ነው የደረሰው። ፖሊስ ይዘዋል። እሺ ቢወጣም እኮ ችግር የለውም። በነገራችን ላይ ፍተሻ እኮ የምትፈትሸው ከባድ መኪና እንደ የቤት መኪና ቢሆን ፍተሻ አይደለም። ለምን እዛው ጋር ፍተሻ አይደለም። ለማሳደር ሲል ውጪ ቦታው ስለጠበበ ውጪ ያቆምና እዚህ ጠብቃለሁ። ቦታው ስለጠበበ አይደለም፣ ጭቃ ስለሆነ ውጪ ስለማያስወጣ ውጪ። ስለዚህ ብቻ በቃ ለማደር ነው ለማደር ነው። ጥበቃ ያለው ለፍተሻ አይደለም። ይሄ ጥበቃው ነው ያለው። አዎ ጥበቃውን ነው የምታምነው? መካኒኩን ነው የምታምነው? ጥበቃው ቤቱ ኃላፊነት ወሰደ። መካኒኩስ ባለቤቱ ሰሪው መካኒኩ ቀን መስራት ያለበት አይደለም። ይሄ ግን ዞሮ በነገራችን ላይ አይችልም ወይ ነው አይችልም እንዴ መፈተሽ አይችልም። የሚሰራበት ጊዜ ባለቤቱ ወይም የጋራጁ ባለቤት ሰርቶ ጨርሻለሁና ቼክ አድርግ ብሎ ፈቃድ ሲሰጠው ነው ከግቢ ውስጥ ይዞ መውጣት ያለበት። በነገራችን ላይ ወጥቶ ነው አዳም። የትኛው ጋራጅ ነው? የትኛውም ጋራጅ ወጥቶ ወንጀል እኮ ይሰራሉ እኮ የሉም እያልኩ አይደለም። አዎ እንደሱ ማለት ብዙ ነገር ይሰራል። አዎ ግን ይሄ ሰውዬ ልንገር አይደለም። እኔ አሁን ዞሮ መረጃውን እናቅርበው። ጨርሰው ይለቅ እስኪ። ዞሮ ጥሬውን መረጃ እናቅርበው እኛ ወደ ክርክር ከመግባታችን በፊት። ሰይድ ደግፌ ይባላል እና ይህን ኮድ 358368 ተሽከርካሪ ይዞ ወደ ዩኒቨርሲቲ መስመር እያሽከረከረ ሲጓዝ በደሴ ከተማ በ5ኛ ዋና ፖሊስ ጣቢያ አባላት ለፍተሻ እንዲቆም ይታዘዛል። እንደ አጋጣሚ ሆኖ ለፍተሻ እኮ እንዲቆም ይታዘዝ መንጃ ፈቃዱን ሰዓት ፎርጅድ መታወቂያ ብለው ይይዙና ፎርጅድ መንጃ ፈቃድ ብለው መታወቂያ ስላልከን መታወቂያ አልኩ እንዴ? መንጃ ፈቃድ ማሻሻል ሞክራል። መንጃ ፈቃዱ ፎርጅድ ነው ብለው ይይዙትና ምርመራ ይጀምራሉ። እንግዲህ መኪናውን ወስደው ማን ነው? ከዛ እንግዲህ መኪናው ማን ነው ወዴት ነው የምትሄደው ምናምን ሲባል ነው ይሄን ነገር የተናገረው የተባለው። የጣቢው መርማሪ እንግዲህ ዋና ሳጅን አለሙ አረጋ እንዳሉት በዚህ ፎርጂድ መንጃ ፈቃድ አማካኝነት የተጀመረው ምርመራ ወደ ተሽከርካሪ ስርቆት ማምራቱ በማስረጃ በመረጋገጡ የምርመራ መዝገቡን በማጣራት ለደሴ ከተማ አስተዳደር
ወረዳ ፍርድ ቤት በመላክ ተጠርጣሪው ወንጀሉን መፈጸሙ በመረጋገጡ ነሐሴ 9 2018 በዋለው ችሎት የደሴ ከተማ ፍርድ ቤት ዙሪያ ፍርድ ቤት ተከሳሽ ሰይድ ግድጋፌን በ6 ዓመት ከ4 ወር ጽኑ እስራት እንዲቀጣ ወስኖበታል። እግዚአብሔር ያሳያችሁ። የፍርድ ቤቱን ውሳኔ እናከብራለን። ኦፍኮርስ ወደን ነው። ግን አሁን እኔ እኮ አንተ የተከራከርክበት ምክንያት አዳምጠኝ። እኔ የቅጣቱ መብዛት አለመብዛት የፎርጅሪ ጉዳይ ተጣርቶ ከሆነ እሱ ዶክመንት በማጭበርበር በሚል የሚወስንበትን ወስንበት። ተደራራቢ ጥፋት ሲሆን ወንጀሉ ህጉን የሚወስንበት ወስንበት። ይሄንን ሰው ግን ስርቆት ለማለት የሚያስችል ግራውንድ ምንድን ነው ነው? እሺ እኔ ደግሞ ለንገራ ይሄ ጥበቃ መኪናውን ከጭቃ ስላለው ግቢ ውስጥ ጠዋት ስለማይነሳ እኔ ልጠብቅ በምችልበት እዚህ ፊት ለፊት አቆምልኝ አለው። ሰምተሃል? አለው እኮ ነው አልክ እኮ አይልም። አንተ አልከኝ። አላልኩም። እሺ ምንድን ነው ያልከው? ያልኩህ ምንድን ነው? ውስጥ ጭቃ ስለሆነ ይሄ መኪና ውጭ ነው የሚያድረው ብሎ ነግሮት ይዞት ወጣ እና አሁን ውጭ ሲመጣ ሰውየው መኪናው የሌለበት ምክንያት ምንድን ነው ነው ዋናው። ይሄ አሽከርካሪ መካኒኩ እንደሚለው ይመስለኛል እንደሚለው ከሆነ አይደለም። ግን አንተ አንድ ነገር ልጠይቅህ አንተ መካኒኩ ነው። እኔ መካኒኩ ነኝ ልጠይቅህ ሊፈትሽ አይደለም መኪናው ሊቆም ስለነበረ ውጪ አቁም ጭጧታ አይነሳም እኮ ነው ቃሉ። ልክ ነው ቃሉ እሱ ነው። ግን ምን መሰለህ አሁን የገባኝ ነገር ምን መሰለህ ይሆናል ብዬ የገመትኩት ሲያወጣ እንግዲህ ምናልባት ወይ ፍሬን ላይ ወይ መሪ ላይ ምናምን ላይ የሆነ ችግር ሰምቶ ሊሆን ይችላል። ስለዚህ እስኪ ነዳ አድርጌው ልምጣ ብሎ እየሄደ ሊሆን ይችላል እኮ ገና ዩኒቨርሲቲ ውስጥ እኮ ነው ያለው። ገና ዩኒቨርሲቲ መስመር ላይ ነው። እሺ በለው አይደለም እስኪ ቼክ ላድርገው ብሎ እየነዳ ሊሆን ይችላል። ማመን ያመለከተ ሰው የለም። ተሰረቀብኝ ተብሎ ወደ ፖሊስ አልተመለከተም። ይሄን አሁን የሚገላግለን ያንን ጥበቃ ባገኘው ኖሮ ብገላግለን ምን እንደሆነ ታውቃለህ? እኔ መኪና መስክሮበት ግን ደግሞ ዝርዝር ነገር የለም። ጥበቃው መስክሯል። ምን አይነት ይላል እኮ ምን ተረጋገጠ? እሱ በምር የተረጋገጠው በማስረጃ ይላል። በየትኛው ማስረጃ? በየትኛው ማስረጃ? እንደ ምስክር ነው ማስረጃ። በምንድን ነው እነማን ምን ብለው? እሱ ዝርዝር እሱ ነው ያስፈልጋል። ማን ነው የመሰከረው? ምን ብሎ ነው የመሰከረው? አለቅ ግን የሚሆነው ነገር ልንገርህ። እንደ ፖሊሱ ፎርጅን ነው መኪናው ከየት መጣ? ከዚህ ጋራጅ ነው የወጣው አይደለም? ወይ አዳምጠኝ አለ አይደለ? ከዛ ጋራጁን ሄዶ ማጣራት ፈለጉ። ሲያጣሩ ይሄ መኪና ወዴት ነው ሄደው እዚህ አቆም ብዬ ስለው መኪናውን አስኖ ጠፍቷል። ይሄ ነው የሚሆነው ልንገርህ። ይሄ ነው ይዞ ጠፍቷል። እዚህ ጋር ነበር የለም ይላል። አይ በቃ ነገርኩህ። ይሄ ነው የሚሆነው። እሱ አሁን ፖሊስ መጥቶ ማስረጃውን ለማጣራት ሞክሮ ይኸውልህ ተደብቆ ገብቶ ይዞ መኪናውን ቢወጣ ልክ ነው። ውጭ የቆምን መኪና ምንም ማንንም ሳያሳውቅ ጥበቃውም ሳያውቅ ምን ሳያውቅ በቆምበት ይዞ ቢሄድ እሺ ሊወስድ ነው ትላለህ። መካኒክ ሲሰራውን የዋለውን መኪና ይዞ ስለወጣ ሊሰርቅ ነው ትላለህ። አዎ አረጋግጦ ባለባልነቱ ለባለጋራጁ ነግሮ እንደዚህ አይነት ቢሮክራሲ ባለጋራጆች እዚህ ላይ አስተያየት ስጡን። ባለጋራጆች ለምን መሰለህ አንድ ሜካኒክ በፈቀደ ጊዜ እንደፈለገ መኪናውን ይዞ ይወጣል። ይዞ ይወጣል። ተነስተልን አማን ነው አለን ማንም በል መኮንን መኩዬ ስለምን የምትነግረን? የት አካባቢ ነው ያለው? አሁን ወደ ሀያት አካባቢ ነኝ ያለው። እሺ ምን ገጠመህ? ምን አየህ? ምን ታዘብክ? መንገድ ከባድ መኪና የተለቀቁ ነው። አሁን ትንሽ ያዝ ያደረገው አሁን ሰዓቱ ነው። ሰዓቱ ደርሷል። ዛሬ በዲሲፕሊን ጉዳይ እያወራችሁ ነበረ። በእሱ ላይ አንድ አስተያየት ልስጥና አንድ ጨምራለሁ ሌላ። እሺ እናትህ ምናምን እንዳትል አንተም። ኧረ በሱ በጣም ደነገጥኩት። 3 ጊዜ ስለተጠራብህ ልክ አይደለም። በጣም ደነገጥኩኝ። ምን አንዳንዴ ልምድ እኮ ነው፣ የልምድ ጉዳይ ነው። እሺ አንተ በእናትህ እሺ ስድቡን ባይጠቅሱት አሪፍ ነው። ነውር ነው በእውነት ልምድ ነው። ባይተው እሺ አይመጠንም ፕሮግራማችን ደግሞ አሁን እንደዚህ ተብያለሁ፣ ተከድቤያለሁ፣ እንደዚህ ስድቡም የተሰደበ ሚዲያ ላይ ያወሩታል። ያ ነገር አስፈላጊ አይደለም። እኔ ከዚህ ምን አጋጥመኝ ማለት ነው። በጣም ነው የምናመሰግነው በእውነት። እሺ ዲሲፕሊን ጉዳይ ማለት ነው። ስድብ ተሰድቤያለሁ እንደዚህ ብልግና ነገር ማለት ነው። አይሳደቡም አይባልም። በጣም ይሳደባሉ። ግልጽ ነው። ይሄ ሰዎች ናቸው። በነገራችን ላይ ማወቅ ያለብን
እዛ ጋር የፖሊስ ልብስ ስለለበሱ የትራፊክ ልብስ ስለለበሱ ከሌላ ዓለም አይደለም የሚመጡ ሰዎች ናቸው እኮ ከኛ መካከል ለኮ ተመልምለው የሄዱት። ስለዚህ እኛ ዕለት ተዕለት የምናወራቸው ነገሮች ነው እነሱም ሊያወሩ የሚችሉት፣ ሌላ ከየትም ሊያመጡት አይችሉም። ለዛ ነው ኃይለኛ ፀሐይ ላይ እያስተናበሩ በጣም ይደክማቸውና ስሜታዊ ሊሆኑ ይችላሉ። ኤግዛክት በስሜት ነው በቃ ስሜቱ ሲሆኑ እሱን አስጨርሰው ያ ነገር ምናልባት ሲሪየስሊ ደግሞ ኃላፊ ጋር መሄድ ይቻላል። ለምሳሌ እኔ ሄጃለሁ ከዚህ በፊት ጎበዝ መገናኛ አካባቢ በፊት ጥፋት የሰራው እንደዚህ ብልግና ስድብ ተሰደብኩኝ። ያለ ጥፋት የተከሰሰ ገዛውም ማለት ነው። ይገርማል። መኪናውን እዛው እንዳቆምኩት ረዳቱም ከመኪናው እንዳተወርዳልኩት አጥፋ እዛ ሄድኩኝ። ኃላፊ ጋር ሄድኩኝ። ኃላፊ አናገርኩኝ። ሌላ ሰው ልኮልኝ ኃላፊ ልኮልኝ ዳኝነቱ አይቶልኝ በስትክክል ይቅርታ ተጠይቄ ምናምን ቅጣቱ ራሱ እኔ ልክፈል እስከምባል ድረስ ጎበዝ የካ ክፍለ ከተማ ሚዲያ ላይ እንደዚህ ብልግና የካ ፖሊስ ነው የካ አሁንም ላከም ተብሎ ተነግሮኛል። የእውነት ኃላፊው የዳኝነቱ ያየልኝ ኃላፊ አንድ ቦሌ ክፍለ ከተማ ነው ያለው። አስታውሰዋል። ቦሌ ክፍለ ከተማ ነው። እንደውም በዚሁ አጋጣሚ የቦሌ ክፍለ ከተማ ትራፊክ ፖሊሶች በጣም ነው ደስ የሚሉት። ሲያስተናብሩ በጣም ቢዚ ናቸው ምናምን በጣም እነሱን አመሰግናቸዋለሁ። ቦሌ ክፍለ ከተማ ያሉትን ኤድና ሞል ጋር ያለው ይሄ 5 አቅጣጫ የሆነው መንገድ እሱ ጋር ትንሽ ጥያቄ ያለኝ እንጂ እሱ በጣም ያስፈልጋል ጥያቄ። ኤድና ሞል ጋር ያለው በጣም ያስፈልጋል ጥያቄ። ቀጥታ 5 አቅጣጫ ወደ ልክ ነህ። ከመድኃኒዓለም ወጥተህ ወደ አትላስ የሚወስደው መንገድ አለ አይደል? እሱ ዞረ ምናምን ተመለስ የሚለው ነገር ትክክል ያለው ነው። ወደ 22 ነው የሚዞሩት፣ ግን እዛ ጋር ዞሮ ሲመጡ የባሰ የ22 መንገድ እውነት ነው ተዘጋጋ ነው። ስለዚህ ያንን ወይ በመስመር የሆነ እንትን ነገር የሆነ ማስተካከያ ቢደረግበት አሪፍ ነው። ያን 3 ማዕዘኑን ማንሳት እውነት ነው። እሺ እና ይሄ ስድብ የሚሉት ነገር እባካችሁን በቃ እንትን ማስረጃ ይዛችሁ እዛ እንትን በሉ እንጂ ዝም ብሎ እንደዚህ ተባልኩና ባይባል አሪፍ ይመስለኛል። እሱ እውነት ነው። አንድ ተምሮ ነገር ሜትር ታክሲ ላይ ማታ የምንሰራኛ ማለት ነው። ሜትር ታክሲ የምትይዘው እኔ ሜትር ታክሲ የምንሰራው ማታ ላይ ሰዓት ከሄደ በኋላ ለምሳሌ ከ2 በኋላ ወይ ከ3 ሰዓት በኋላ መንገዱ ፍሪ ነው፣ ነፃ ነው። እና መንደር ውስጥ ለመግባት የሆነ በሴኩሪቲ በቃ ትንሽ ስለሚቸግረን አስፋልት ላይ እንቆማለን። ሰብሰብ ብለን አንድ ላይ ምናምን እንቆማለን። እና በዛ ሰዓት ፖሊሶች ኖርማል ፖሊሶች ይመጡና ትንሽ በጣም ስላስቸገሩ ነው እሱ ነገር። እንደውም ምን ይሏቸዋል? ንገረን በግልጽ ምን ነው የሚሏቸው? መንገዱ ንጹህ ነው፣ መንገዱ ክፍት ነው። ለምሳሌ መንገዱ በዛ ሰዓት ምንም የሚዘጋጋው ነገር የለም። ማታማ ብዙ መንገድ ክፍት ነው። እሺ እኮ ምን ይሏቸዋል ነው? ደሞኛ መንገዱ ለመቆም ለምሳሌ በቃ በጣም ያስፈራል። ይገርማል። አስፋልት ላይ ራሱ ያስፈራል። እውነት ነው። አንድ ላይ ሆነን መብራት ያለበት ቦታ ግልጽ የሆነ ቦታ ላይ ሰብሰብ ብለን ምናምን ስራ እንጠብቃለን ማታ ላይ ማለት ነው። በዛ ሰዓት ሲመጡና ፖሊሶቹ አንሱ ነው የሚሉን፣ ያለ ምንም እንትን አንሱ። ከዚህ ጋር በጣም ነው ግራ የሚገባኝ። እኔ መገናኛ ጋር አለ ለምሳሌ አንሱ ብቻ ነው ተነሱ ከዚህ ጋር ብቻ ነው የሚሉት። ተነሱ የሚሉን በቃ ሌላም ቦታ እንደዚህ መብራት ያለበት ሄደን ስንቆም እዚህ ጋርም ተነሱ ይሉናል። ካልሆነ ደግሞ መንጃ ፈቃድ እስከ መቀበል ይደርሳሉ። በተለይ ለአንበረት አካባቢ ለምሳሌ በዛ ሰዓት ምንም አይነት ነፃ ነው መንገዱ። ሁለተኛ ነገር መገናኛ ወደ ቴሌምቴን እስጢፋኖስ አካባቢ ጋር በቃ ምንም አያስቆሙንም። በማታ መንጃ ፈቃድ ይቀበላሉ። በቃ ወደ ሌላም ነገር ሁላ ሊሄዱ ይችላሉ። እና በጣም ተቸግራል። እዚህ የሰዓት ጉዳይ ምልክቱን ባካችሁ በሰዓት ገደቡ። ምልክቱን በሰዓት የመገደብ ብቻ አይደለም እኮ ግን እነዚህ ህግ አስከባሪዎችንም ኦሪንቴሽን መስጠት ያስፈልጋል። አላማውን ማሳወቅ እኮ ነው። አላማው መንገድ ያዘጋጋ ነው። ሌላ ምንም ነገር የለ። ከዛ ውጭ ግን ተሳፋሪም ቢሆን ጉራንጉር ውስጥ ከሚገባ ፊት ለፊት እዛ ጋር ነው። ተሳፋሪም እዛ ጋር ነው መውረድ ያለበት። ለተሳፋሪም ደህንነት ነው። በተለይ ለአሽከርካሪው ደህንነት እዛ ጋር አላወርድም ብሎ ውስጥ ለውስጥ ሲገባ አደገኛ ቦታ አደጋ ይደርሳል ተብሎ ትክክለኛ ነገር ነው። እባካችሁ እንደው ፖሊስ ኧረ በጣም ከባድ ነው አባትኛ። ቤታችን ግቢ ውስጥ መቆም እየፈራን ነው እንኳን እዛ እንዴ ሃንግ ስንት ሃንግ የሚሰራ ሰው አለ እንዴ? ህግ አስከባሪዎች እኛን እንደውም ቆሞ ቢጠብቁ ልክ ነው። ቆሞ መጠበቅ ነው ዋናው ነገር እሱ ነው እንጂ እዚህ ጋር አትቆም እዛ ውስጥ ግባ ምናምን እያሉ ማስቸገርም ተገቢ አይደለም። ልክ ነው። ለምሳሌ አቅመ ደካሞችን ባለፈ ለምሳሌ ሮብ ቀን ያወራችሁ ነበር ማውረድ መጫን የሚለው ነገር አቅመ ደካሞች
ልጆች ምናምን በሚለው ላይ እኔ በጣም አይተስማኝ። እነዚህ አሁን አሺ ባለፈ ኢንስፔክተር እንደው ያ እንደውም የከሰሰው ነው አይነ ስውር ያልክ ነበር። አሺ ኢንስፔክተር ማለት ነው። አይነ ስውር እኮ ልቡ ብርሃን ነው አባቴ። ኢንስፔክተር ተሳስቶ ነው። አይነ ስውር ማለት ልበ ብርሃን ነው። እሱማ ልቡ ብርሃን አይደለም፣ ልቡ ጨለማ ነው እንጂ ሲጀመር። አይ እንትኑን አንዳኛ አላየም ለማለት ፈልጌ እኮ ነው። ተመደከማ እናት እዛ ጋር 2 ደቂቃ 1 ደቂቃ አይሞላም እኮ ማውረድ። እኔ ተከፍሼ ስለሆነ እኮ ነው። እሺ በእውነቴ ነው። ኧረ በጣም ስንት ባለ እያለ ህሊና የሌለው ማገናዘብ የማይችል ማሰብ የማይችል ለምንና እንዴት ብሎ ራሱን መጠየቅ የማይችል መኩዬ ልክ ነህ። በቃ ሰዓታችን ስለሄደ ነው። ብዙ እናወራ ነበር። እስቲ በሚቀጥለው ረቡዕ እናወራለን ወንድሜ። በርታ አንተ ስራ። ቻው። እሺ አውቶ ሴፍቲን ስታደምጡ ቆያችሁ። ተወዳጁ ብስራት ኤፍኤም 101.1 ላይ የአጋሮቻችን መልእክቶች ሰምተን መሰናበት ነው የሚቀረን። ቆንጆ መልእክቶችን ታስደምጠን ብስራት ስፖርት ይቀጥላል። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅ። በሰላም ወጣችሁ በሰላም ግቡልን። እንዲህ በይልኝማ አብዬ ጋሺ ተጠንቅቀህ ንዳ ነብስ እንዳታጠፋ አካል እንዳትጎዳ ጣጣውን ብዙ ነው አንተም ሳታስበው ትገባለህ እውነት ነው አውቶ ሴፍቲ ተክልዬ ሕይወቴ መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ሕይወቴ መንገድ ስታቋርጭ ጠንቀቅ አውቶ ሴፍቲ አብዬ ጋሺ ተጠንቅቀህ ንዳ አብዬ ጋሺ ተጠንቅቀህ ንዳ ነፍስ እንዳታጠፋ አካል እንዳትጎዳ አንተም ሳታስበው ትገባለህ ንዳ አውቶ ሴፍቲ አውቶ ሴፍቲ አውቶ ሴፍቲ Thank you.